ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁልኝ? እኔ አለሁኝ፣ ክብሩ ይስፋ። እንዴት ናችሁ ቤተሰቦቼ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የምታበረታቱኝ ውድ ተመልካቾቼ ደህና ናችሁ አይደለ? በያላችሁበት የእግዚአብሔር ሰላምታ ከእናንተ ጋር ይሁን። እንግዲህ ቪዲዮውን ስትጀምሩት ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ ያው ዛሬ ደግሞ በምን መሰላችሁ የመጣሁላችሁ? ዛሬ ደግሞ ምን ልላችሁ መሰላችሁ? ያው እንግዲህ ሁላችንም የሶሻል ሚዲያ ሰው ስንሆን በብዙ ነገሮች ብዙ አስተያየት ልንሰጥ እንችላለን። የሆነ የሚሰማን ነገር ወይም ደግሞ እንዴት እንደዚህ ሊሆን ይችላል ብለን አንዳንዴ ጥያቄ የሚፈጥርብን ነገሮች ሊኖሩ ይችላሉ እና እነዛን ነገሮች ደግሞ ሁላችንም የተሰማንን ስሜት አስተያየት እንሰጣለን እና እኔ ደግሞ ዛሬ የመጣሁበት ነገር ምን መሰላችሁ ቤተሰቦቼ? የክፋት ጥግ ምን ያህል እንደሆነ ያየሁበት ነው እና ያው ታውቁታላችሁ፣ ናሂ ዩቲዩበሩን ታውቁታላችሁ፣ ብዬንም ታውቃታላችሁ እና ሁላችሁም ሶሻል ሚዲያ የማያውቃቸው የለም። በጣም የረዥም ዓመት ሶሻል ሚዲያ የሚጠቀሙ ሰዎች ስለሆኑ ማለት ነው። አይ ቲንክ ከ7 ዓመት ምናምን በላይ ይሆናቸዋል ሚዲያን ሲጠቀሙ፣ ሁላችንም እናውቃቸዋለን እና እንግዲህ አሁን ላይ ናሂ ያለበትን ሁኔታ ሁላችንም የምናውቀው ነው፣ እያየንም ያለነው ነገር ነው። ግን ክፋት በዚህ ልክ ለሰው ልጅ እኔ እንጃ በስማም ማለት ክፋት በዚህ ልክ በሆነው ልክ ማለት ነው። ደግነት በዚህ ልክ ቢሆን ግን የእውነት እኮ ሰው የሚባለው ፍጥረት እኮ አይሞትም ነበረ። የእውነቴን ነው። እኔ አሁን ላይ የተረዳሁት እንደዛ ነው ማለት አሁን አንዳንድ ሰው ምንድን ነው የሚጠቀመው? አንድን ሰው ከአንድ ትዳር ላይ መበተን፣ ልጆቹን መበተን፣ ቤቱን መበተን ምንድን ነው ጥቅሙ? እኔ እግዚአብሔር እናምላችሁ ሴጣን የሆነ የተለየ ፍጥረት ይመስለኝ ነበር። ለካ ሴጣን ማለት ራሱ ሰው ነው። ለካ በቃ ሴጣን የሚባለው በራሱ ሰው ነው። እኔ የሆነ የተለየ ለየት ያለ ነገር ነበር የሚመስለኝ ማለት ነው። እና ምክንያቱም ይቺ ልጅ ከመልክ ሳያንሳት፣ ከቁመና ሳያንሳት የእውነት በቃ ቆንጆ የምትባል አይነት ሴት ናት። ግን እንደዚህ አይነት ቆሻሻ ተግባር የሰው ትዳር ውስጥ ገብቶ እንደዚህ አይነት ቆሻሻ ተግባር መስራት ጥቅሙስ ምንድን ነው? የእውነቴን ነው የምላችሁ። ዛሬ የተለቀቀውን ቪዲዮ አይታችሁ ከሆነ ናሂ ሀብሉን ከአንገቱ ላይ ሲያወልቅ እንዴት እንደተንቀጠቀጠ እንዴት እንደሆነ አይታችኋል። እግዚአብሔርን በጣም ነው ያሳዘነኝ። ማለት በቃ የሆነ እኔ እንጃ በስማም እኔ አላቅም። ማለት እንደዛ ሰዎች እንደዛ ሲሆኑ ማየው እኔ ጸበል ሲነካቸው ምናምን እንደዚህ መንፈስ ያለባቸው ሰዎች ጸበል ሲነካቸው እንደዛ ይሆናሉ። እሱ ግን ገና ሀብሉን ከአንገቱ ላይ እንዳወለቀ መንቀጥቀጥ ጀመረ። እጁን ያሻል። በቃ ሙሉ ነገሮቹ ሁሉ ሌላ የሆነ የሌላን ፍጥረት ነገር ነው የመሰለውና የእውነት ያን ቪዲዮ አይታችሁ ከሆነ ሁላችሁ ማዝናችኋል ብዬ ተስፋ አድርጋለሁ። ክፋት በዚህ ልክ ምንድን ነው ጥቅሙ? ማለት እኔ እንጃ። ረብስማ የፈለገ የሰው ልጅ እኮ የፈለገ ቢያደርጋችሁ እንኳን እንዴት ነው በዚህ ልክ ክፉ የምትሆኑት? እንዴት ነው በዚህ ልክ ጭካኔ? እንዴት ያስችላል? የእውነቴን ነው የምለው። እንዴት ነው የሚያስችለው? ማለት ሰውን በዚህ ልክ ከትዳሩ፣ ከልጆቹ፣ ከራሱ ማንነት ጭምር ማለት ነው። እሷም ማንነቱን ራሱ እኮ አያውቀውም። ቤቱን እንዲጠላ፣ ልጆቹን እንዲረሳ፣ ራሱን እንዲጥል። ኧረ በስመ አብ! ወይኔ ግን ይሄ ክፋታችን ነው ለካ። በያለንበት ቦታ ላይ የተለያዩ ችግሮች የሚደርሱብን ለካ በዚሁ ክፋት ነው። የእውነት ግን ጥቅሙ ምንድን ነው?
የእውነቴን ነው የምላችሁ። በቃ በጣም ነው የሚያሳዝነው። በጣም መልካም ልጅ ነው። የተቸገሩትን ሲረዳ እኔ የኔ ሀገር ድረስ መጥቷል እና የዛኔ ማንም ሰው መርዳት ባልጀመረበት ሰዓት ነበረ ናሂ ወደኛ ሀገር እንኳን የመጣው ማለት ነው። እናውቀዋለን። ናሂ ማለት በጣም መልካም ሰው ነው። በጣም ጥሩ ሰው ነው። የእውነት አንዳንዴ መልካም ሰዎች ፈተና ይበዛባቸዋል። መልካም ሰዎች ውጣ ውረድ ይበዛባቸዋል። አላቅም እኔ እንጃ። አንዳንድ ጊዜ የሚከፈለን ዋጋ ለምን እንደዚህ እንደሆነ አላቅም። የዋህነት በጣም ብዙ ነገሮች ነው የሚያሳጣን። የዋህ መሆን እንኳን ባንፈልግ ራሱ በቃ እግዚአብሔር የሰጠን ማንነት እስከሆነ ድረስ የዋሆች በቃ የዋህነን። ሁሌ በየዋህነታችን ሰዎች ይጠቀሙብናል፣ ሰዎች ይጎዱናል። ቤታችንን፣ ማንነታችንን፣ ራሳችንን፣ ሁሉ ነገራችንን ያፈርሱብናል። ምክንያቱም ናሂም በላዩ ላይ የሆነው ይሄ ስለሆነ ማለት ነው። በመልካምነቱ ሰው በሚረዳው ለሰው ሟች በመሆኑ ይሄ ሁላ ችግር የሚደርስበት ለዛ ነው። እግዚኦ መሐረና ክርስቶስ። እናንተ እኔ መተት ሲባል እኮ እንደዚህ አይመስለኝም ነበር። የእውነቴን ነው የምላችሁ፣ እንዲህ አይመስለኝም ነበረ። መድኃኔዓለም ይሰውረን ሁላችንንም፣ በየዓለም ላይ ያለን ሁሉ እግዚአብሔር ይሰውረን ከሴጣን ማለት ነው። ምክንያቱም ሰው ነው ሴጣን። እኔ ሴጣን ሰው መሆኑን ያየሁት በዚች ልጅ ነው። መልኩን አሳምሮ ስጋ ለብሶ ልብስ ለብሶ ሰው መስሎ ሰው ህይወት ውስጥ ገብቶ እንደዚህ አይነት ነገር የሚሰራው ለካ ራሱ ሰው ነው ሴጣን ማለት ነው። እኔ የተለየ ፍጥረት ነበር የሚመስለኝ የእውነት ማለት ነው። እና ብቻ ለናሂ ጸሎት እናደርግለት። የሰው ደስታ የሚያስደስታችሁ፣ የሰው ማግኘት የሚያስደስታችሁ፣ የሰው መኖር የሚያስደስታችሁ፣ ምን አገባኝ የሌለባችሁ ነግበኔ የምትሉ ሰዎች የእውነቴን ነው የምላችሁ፣ በጸሎት አስቡት። እግዚአብሔር ከእንደዚህ አይነት ከርኩስ መንፈስ አሰራር እሱንም ከታሰረበት እስር እግዚአብሔር ፈቶት ወደ ልጆቹና ወደ ትዳሩ እንዲመለስ፣ ከዚህ በፊት የሚሰራቸውን ደግሞ ለምስኪኖች ደራሽ ነውና ለምስኪኖች ደራሽ እንዲሆን ሁላችንም በመልካም ልባችን እንጸልይለት። ምክንያቱም መልካምነት ነው፣ አይከፈልበትም። ጸሎት አይከፈልበትም። መልካምነት እኛ በዚች ምድር ላይ የምናደርገው መልካምነት በሰማይ ቤት ብድራችን ስለሆነ እናገኘዋለን። እና እኔ በጣም ነው ያዘንኩት እንደዚህ በመሆኑ እሱ ማለት ነው። ግን ደግሞ እግዚአብሔር ኃያል ነው። እግዚአብሔር የማይችለው ነገር የለም። እግዚአብሔር ቀን ነው የሚጠብቀው። ለሁሉም መልስ አለው። መልሱን ደግሞ እንዳይዘገይበት እንዲቀርብለት የኛ ጸሎት ያስፈልገዋልና በየእምነታችሁ ለናሂ ጸሎት እናድርግለት። ደስተኛ ሆኖ ወደ ቤቱ ተመልሶ የበፊቱን ናሂ እንድናይ ደግሞ እግዚአብሔር ይርዳን። የሰው ደስታ የሚያስደስተን ምንም ችግር የለውም ብንጸልይለት በየሃይማኖታችን ማለት ነው። እና ቤተሰቦቼ ይህን ሀሳቤን ሼር ላደርግላችሁ ነው የመጣሁት። ማለት ክፋት በዚህ ልክ መሆኑ በቃ አስፈላጊነቱ ምኑ ጋ ነው? በቃ እኔ ጥቅሙም ጉዳቱም ምኑም ልዩነት ፈጥሮ አልታየኝም። እና ምኑ ጋ ነው ይሄ ሁላ ነገር መፍጠሩ? ለምንድን ነው? ብቻ በጣም ከባድ ነው እውነቱን ስነግራችሁ። ሁላችሁም ጥንቃቄ አድርጉ። በጓደኞቻችሁ፣ በጎረቤታችሁ ይቅርታ እንግዲህ በአማርኛዬ፣ በጎረቤት፣ በጓደኛ፣ በተለያዩ ቤተሰቦች ማለት ነው ጥንቃቄ አድርጉ። ያገኛችሁትን ሁሉ አትመኑ። አብዝታችሁም ሰው አትመኑ። ሰው ማለት ሴጣን ነው። ምክንያቱም እኔ በዚች ልጅ አይቻለሁ። በቃ ሴጣን ራሱ ሰው ነው እንጂ ኧረ በስመ አብ ወወልድ ወመንፈስ ቅዱስ እኔ እንጃ። ነግበኔ ነው፣ ሁሉም ነገር ነግበኔ ነው። የምናደርጋትን ነገር በሙሉ ነገ እናገኛታለን። ዛሬ ወጣት ሆነን ብዙ ነገሮች ልንሰራ ልንለፋ እንችላለን፣ ልናገኝ እንችላለን፣ እየፈረድን ማለት ነው። ምክንያቱም አትፍረድ ይፈረድብሃል ነው። ቀኑ ሲደርስ ይፈረድባችኋል፣ ሁላችሁም ብትሆኑ ማለት ነው። ስለዚህ አንፍረድ። ከቻልን እንጸልይ ለዛ ሰው ካለበት ነገሮች እንዲወጣ።
ጤነኛ እንዲሆን፣ ደህና እንዲሆን፣ ጽድቅ ሰሪ እንዲሆን እንጸልይለት። ነግበኔ ነው ሁላችንም ቤት ይመጣል። ሁላችንም ቤት እንዳይመጣ ደግሞ በጸሎት እዛ ውስጥ ያሉት ሰዎች እንዲወጡልን በጸሎት ማገዝ ነውና ቅድምም እንዳልኳችሁ ላይክ እና ሰብስክራይብ እንዳይረሳ፣ ኮሜንት እንዳይረሳ። በጣም ነው የምወዳችሁ የማከብራችሁ። በቀጣይ ቪዲዮ ደግሞ እስከምመጣላችሁ ድረስ ቸር ሰንብቱልኝ። በጣም ወዳችኋለሁ፣ አከብራችኋለሁ ቤተሰቦቼ። ሀገራችን ኢትዮጵያን ሰላም ያደርግልን። ቀጣይ እስከምመጣ ድረስ መልካም ጊዜ ይሆንላችሁ ለሁላችሁም በያላችሁበት።